ዩኒቨርሲቲ የሚላክልኝ ገንዘብ ልኬ ለሷ ቴሌቪዥን ትገዛላታለህ ብሎ ነበር። ቴሌቪዥን ስለወሰዳችሁ ቴሌቪዥኑን ትምህርት ቤት ስለሆነ የምንጠቀምበት ለእሷ ቴሌቪዥን ትገዛላታለህ ምናምን ብሎ አንድም ኮመንት ሰጠኝ ሰው ነበር። ያው የሚሟገት ልጅ አግኝተሻል። ለቤቱ ቴሌቪዥን አይገዛ፣ ለቤቱ ቁም ሳጥን አይገዛ። አሁን ብዙ የሚወዱ ሰዎች አግኝተሻል። ምንድን ነበር ያልከኝ? እንደውም አንድ ሰው ስጦታ ይዛላ ግባ ያለ ሰው አለ። ትንሽም ነገር ብትሆን አለኝ፣ ትንሽም ነገር ብትሆን በቃ እኔ ገንዘብ ልክልሃለሁ አለኝ። እኔ አዲስ አበባ ሄጃለሁ ቃለ መግዛት እና ትንሽም ነገር ብትሆን የገንዘብ ልክልሃለሁ የሆነ ነገር ገዝተህላት ዛሬ ወደ ቤት ግባ። በቃ ብዙ ሰዎች ሲያስጠነቁኝ የነበረው ነገር ምንድን ነበረ? በጣም ነበር እንደ ማስጠንቀቂያ ነበር የሚነግሩኝ። በቃ እንዳትጎዳ ምናምን ነገር እሷን በጣም ፕሮቴክት እንዳረጋት ይሄ ስሜቷ እንዳይረግብ ማለት ነው። እየቆየ ሲሄድ ደግሞ እርግብ ብሎ ደግሞ እንዳላጣት እንዲሁ ታሪካችን እንዲሁ እንዳማረ እንዲቀጥል ብዙ ሰዎች ካጠገቧ እንድቆም እጅግ በጣም ሲያስጠነቅቁኝ ነበረ። አንተ ቢልክል ቾክ ነው የምትገዛው። በደንብ አውቀዋል ማለት ነው። ብር ሰውዬው ቢልክል አወያያታለሁ ከመጀመሪያ አወያያታለሁ። አይሰራም። አንተ ለውይይት ታቀርበዋለህ እንጂ ወስንህ ነው። አዎ ግን ታውቃቸዋለህ በደንብ። አዎ ግን ምንም አይነት ነገር ድርጅት ውስጥ ከመግዛቴ በፊት ምንም አይነት ነገር ከማድረጌ በፊት ነው የምልህ አወያያታለሁ። እና ምንም ነገር ከመግዛቴም በፊት ከማድረጌም በፊት አወያይቻት ነው። ያው በእርግጥ እኔ ወስኜ ነው ሀሳቡን ማቀርበው። መጀመሪያ አብሰለስለዋለሁ፣ ወስንና አቀርበዋለሁ። ሳቀርበው ግን የእሷን ምላሽ ሁል ጊዜም ቢሆን ተመሳኝ ነው። ደሴም ነው የምትሆነው ከኔ ጋር ወዲያውን ነው የምትስማማው። ቢበዛ 5 ደቂቃና 10 ደቂቃ ትነጫነጫለች። በቃ 5 ደቂቃ ወይ 10 ደቂቃ ቤት ውስጥ ብዙ ታሪክ ይፈጠራል። አፍተር 10 ሚኒት ግን ትመጣና ደግሞ ራሷ አቦ እናድርገው እባክህን ነገር ብላ ደግሞ ድጋሚ እኔን ትለኩሰኛለች። ከዛ ወዲያውኑ ነገሩ እናደርገዋለን ማለት ነው። ሳትፈቅድ የገባንበት ነገር የለም። ስለ ወደፊቱስ ምን አሰብሽ ስታይ? በጣም ተነቃቃሁ። ወዲያውኑ በቃ ይሄን አደር ፕሮግራም ቶሎ እንጀምራልኩት። እንዴት ነው መሰለህ አሁን ከሰዎች የምናገኘው ኮመንት ቪዲዮንም እኛ ስናየው አሁን ነው ገና አይናችን የተገለጠው። ያለፍንበት መንገድ ከባድ ነበረ። እግዚአብሔር አይናችንን ከልሎት ነበር እና ኖርማል አርግቶ ነበር ያሳልፈን። አሁን ግን ግልጥ ሲያደርገው ለካ የማይታለፍ ጊዜ ነበር ለካ። አሁን ነው እኛም በቪዲዮ ገና እያየን ያለ ነው። መታለፍ የማይችል ጊዜ ነበር ለካ ያለፍ ነው እና እንደነገረች እጅግ በጣም የተነቃቃ ነው። አምና ከነበሩት ተማሪዎች እጅግ በጣም በእጥፍ አድርገን ደግሞ አሁን አዳር ልንገባ አስበናል። ኦልሞስት ከ10 ቀን በኋላ የአዳር ፕሮግራማችን ድጋሚ ይጀምራል። የእናንተ ጥረት ውጤታማ እንዲሆን የበለጠ ደግሞ ፍሬያማ እንድትሆኑ ይሄን ፕሮግራም የሚያዩ ሰዎች ምን ሊያግዟችሁ ይችላሉ? አሁን እንግዲህ ትልቁ እገዛ ብዬ የማስበው ፍፄ ዘንድሮ እንግዲህ 12ኛ ክፍል ያዝናቸው 12ኛ ክፍል ተማሪዎቻችን ብቻ ቁጥር ኦልሞስት ከ250 በላይ ነው። 250ም የመግባት ፍላጎት አላቸው። የ250 ወላጅም ተማሪዎችን የማስገባት ፍላጎት አለው። ነገር ግን 250ንም መቀበል አንችልም። ፋይናንሻሊም አንችልም፣ ከቦታም አንጻር አንችልም። አምና 16 ተማሪ እንቀበላለን ብለን ተነስተን ነው 45 ተማሪ ተቀበል ነው። ከዛም በኋላ የመጣውን ብዙ ወላጆችንም መልሰናል። በጣም በብዙ አይነት ሁኔታ ውስጥ በብዙ አይነት ጭንቀት ውስጥ የነበሩ ወላጆችን ልጆቻቸውን ሳንቀበል ቀርተናል እና እግዚአብሔር ከረዳን እንግዲህ አንድ ሙሉ ህንፃ ለመያዝ ነው እቅዳችን። እንደነገርኩኛ በቃ በተስፋ ነው የመጣ ነው። አሁንም ሆፕ ነው ወደፊት እየገፋ ነው ያለው እና ምናልባት የዛሬ 10 ቀን እስከ 90 ተማሪዎች እንቀበላለን ብለን እናስባለን። ሌላ አንድ ህንፃ ይዘን መመገቢያቸውንም ማደሪያቸውንም እዛ አርክተን ማለት ነው 90 ተማሪ ያዝማ ከ90 ውስጥ አንድም ተማሪ ፌል እንደማያደርግብን እርግጠኛ ነን። ቢኮዝ በ4 ወር ውስጥ ነው ያንን ስራ የሰራ ነው። አሁን 7 ወር አለን። በጣም ረጅም ጊዜ ነው። ያንን ማድረግ ካልተቻለ ግን አምና እነዛን 45 ተማሪዎች ኤ ክላስ እና ቢ ክላስ እዛ ያስተኛንበት መሬት ላይ 60 ተማሪዎች ተቀብለን ደግሞ እዛ ላይ ያስተኛን እንቀጥላለን ማለት ነው። እንግዲህ እነዚህን ተማሪዎች ቤተሰቦቻቸው ረጅም ጊዜ ደክመዋል። አንድ ተማሪ 12ኛ ክፍል ማድረስ ቀላል አይደለም። ይሄ ውጤታም ተው ካለፉ ዩኒቨርሲቲ ይገቡላችኋል። ከዛ ደግሞ ይቀጥላል ጉዞ ማለት ነው። የአቅም አለ፣ ችሎታው አለ። እግዚአብሔር እናንተን እዚህ ላይ ባርኳችኋል። ልጆቹ ፍሬያማ እንዲሆኑ ማድረግ ትችላላችሁ። ስለዚህ መሀል ላይ ያለው ቦታ ነው ማለት ነው። ቤት መከራየት ስንት ብር ኮስት ያደርጋል? እዚህ ደብረ ዘይት ወይ ቢሾፍቱ ላይ 2 ቀን በፊት ያገኘ ነው። ኦልሞስት G+2 ቤት አለ። ግቢውም ሰፊ ነው። እሷን ለምሳሌ እስከ 140 ሺህ ብር ድረስ ነው የሚጠራው በወር እስከ 140 ሺህ። ያንን ኮስት አድርግቶ እነዛን ተማሪዎች ዘገብቶ ያው ተማሪዎቹ በእርግጥ የምግብ ያዋጣል፣ የቀለብ እያንዳንዱ ተማሪ ያዋጣል። ግን ያንን ቤት ለመከራየት እና ኦልሞስት 7 ወሩን ለመግፋት ትንሽ አስቸጋሪ ነው የሚሆነው። ግን አትሊስት እንዳው እስከ 80 ድረስ ካገኘን ብለን ነው እኛውን እየፈለገን ያለ ነው። የእግዚአብሔር ፍቃድ ከሆነ እና ሰዎችም እግዚአብሔር ፈቅዶ ሰፖርት ካደረጉን እንግዲህ ሁሉንም ተማሪ
አሁን እኛ ባቀድነው ልክ ይዘናቸው እንዳለን ብለን እናስባለን። ስለዚህ እግዚአብሔር ያግዛችኋል። ያ የሆነ ብለን እናስባለን። አሁንም የንቁ ፖድካስት ተመልካቾች አሁንም ደግሞ